ሰላም ሰላም ውድና የተከበራችሁ በመላው ዓለም የምትኖሩ የተድራያ ቤተሰቦች እንደምን አላችሁ? እኔ ያለው ፈጣሪ ይመስገን። ዛሬ እንግዲህ በጣም ፈታ የሚያደርግ ፍራንክ ይዤላችሁ መጥቻለሁ። ለተድራያ አዲስ የሆናችሁ ሰዎች ደግሞ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ የዛሬ ቪዲዮአችን ምን መሰላችሁ? በጣም የምወደው የማምነው ጓደኛ ያለ ደውዬ ፍራንክ አድርገዋለሁ። ፍራንኩ ደግሞ ምን መሰላችሁ? እኔ የምሰራው እስትርሃ ነው፣ ከአረቦች ጋር ነው። ሻሂ ጋር ዋና ምግብ ስለሆነ የምሰራው። ጓደኛዬ ደግሞ የስራ እንደምሰራ ያውቃልና ዛሬ ደግሞ ዕድ ነው፣ ስራ በጣም ይበዛል እና አሁን ደውዬ ከአረቦቹ ጋር ተጣልቼ አንዱ ሻሂ ስራ ስለኝ፣ አንዱ ጋህዋ ይለኛል፣ አንዱ ደግሞ ሩዝ ስራ እያለኝ ተጨናንቄ ለአንዱ ተናድጄ በድንጋይ መትቼዋለሁ። አሁን ሸሽቼው ወደ መንገድ ተደብቄያለሁ። ምሽዋር ጠርቼ እየጠበቅኩ ነው። ወደ ቤቴ እንዳልሄድ ደግሞ ቤቴ ስለሚያውቁት ሰዎቹ ደግሞ ሹርጣ ስለሆኑ እንዳይዙኝ ፈርቻለሁ እና ወደ አንተ እመጣለሁ። ምሽዋር ጠርቼ እየጠበቅኩት ነው እለዋለሁ። እሱ ደግሞ እንግዲህ እና ይለኛል ወይስ ይፈራል? ያው ሌላ ምክንያት ያመጣል። በነገራችን ላይ የእሱ አረቦች ደግሞ ሰው አይወዱም። እዛ ቤት እሱም እንደኔ ስትራ ነው የምሰራው። እሱ ስትራ ላይ ሌላ ሰው እንድገባ አይፈልጉም እና በዛ አጋጣሚ ምንም ነገር እኔ አልቀየመውም። እንዳትመጣ ብለኝም ምንም አይመስለኝም። ምክንያቱም በዚህ ሰዓት አረቦቹ ማንም ሀበሻ አያስገቡም። ስለዚህ አይፈረድበትም። እንዳትመጣ አረቦቹ እንደዚህ ይሉኛል ብለኝ ራሱ ምንም አልለውም። ጓደኝነታችን ያው አይፈርስም ማለት ነው። ነገር ግን አረቦቹ የፈለጉት ይበሉ፣ ዝም ብለህ ና ወደ እኔ፣ አንተ ትበልጠኛለህ፣ አንተ ጓደኛዬ ወንድሜ ካለኝ ደግሞ ያው በጣም ነው ደስ የሚለኝ ማለት ነው። እስከ መጨረሻ አብራችሁ ጠብቁ። ቆይ አሁን እጽፍለታለሁ። አሁን የምጽፍለት ያው ከአረቦቹ ጋር ተጣልቼ መንገድ ላይ ተደብቄያለሁ ብዬ እጽፍለታለሁ። ፈልጌ ነበረ ልደውልህ ብየዋለሁ፣ ኦንላይን ስላለ ማለት ነው። ከዛ ምን አልኩት? ውጭ ነኝ ከአረቦች ጋር ተጣልቼ ተደብቄያለሁ ብየዋለሁ። እንግዲህ ምን እንደምለን ትንሽ ልቆይ። እስቲ ይደውልኛል ወይስ ምን ይላል? ከምር እውነት መስሎታል ማለት ነው። በሁለት ደቂቃ ደወለ። ያው እንግዲህ በቀጥታ እየደወለ ነው። ምን እንደምለን አብረን እንሰማለን። አሎ፣ ሰላም ነው ብሮ? አለሁልህ። እንዴት ነህ? አለሁልህ። እባክህ ዛሬ ከአረቦቹ ጋር ተጣልቼ እኮ ነው። አንተዬ ያው ዛሬ እንደምታውቀው ዕድ ስለሆነ ብዙ ስራ እየሰራው በቃ እየጮህልኝ ምናምን ከአንዱ ጋር ተጣልቼ ያው ተናድጄ ዝም ብዬ በድንጋይ ራሱ መትቼው አሁን ያው ወደ ሻርዕ ነኝ ያለሁት። የሆነ ምሽዋር ጠርቻለሁ። ወደ ቤት እንዳልሄድ ደግሞ ያው ሾርጣ ስለሆኑ ሰዎቹ ተከትሎ እንዳይመጡ ፈራው። አናድደኛ። እንደምታውቀው ያው ሁለት ፊል ነው የመጣው። ሁለት ፊል እየሰራው ምናምን፣ አንዱ ደግሞ እየመጣ ሻህ ይለኛል። ለአንዱ ደግሞ ሻህ ስሰጠው አንዱ ጋህዋ ይለኛል። ከዛ ተናደድኩ እና ምን ይሻላል? እናም አሁን ያው ወደ ቤት እንዳልሄድም ቤቴ ያውቁታል። ፈራ ወደ ቤት መጥቶ እንዳያስዙኝ። አሁን ምሽዋር ጠርቻለሁ። ወይ ወደ አንተ ውሰደኝ ወይ ደግሞ የምታውቀው ሰው ካለ ወደዛ ላከኝ። ወደ እኔ ዘህሚያ እኮ ነው ያለሁት። እኔ ታፍሻለሁ። ያው ምሽዋር ነው የጠራሁት። ችግር የለውም። ዘህሚያም ሆነ እዛም ሆነ ያደርሳለሁ ብሎኛል። ችግር የለውም። ና ቶሎ አካላት ግን እኮ እንትን ነው ግን ፈራው ደግሞ እንትን ያው አረቦቹ ሹርጣ ስለሆኑ በስልኬ ደግሞ እንዳይመጡ እንዳይከተሉ ወደ አንተ ቦታ እንዳይመጡ ፈራው። ስልኩን ወይ መስበርና በቃ እሺ፣ ምሽዋር ይምጣና ያው አንተ ሎኬሽን ላክልኝ በዋትስአፕ። ያው ስልኩ ሰብረዋለሁ ግን ፈራው። ግን ደግሞ ወደ አንተ እንዳላስዝ ፈራው ደግሞ ላንተ
ማርከስ ሳይሆን እዛ አረቦቹ አንድ ልጅ እኔ ጋር ነበርና እየተናገሩ ነበር ታውቃለህ። ወደ በለው ምናምን እያሉ በዛ ነው እንጂ ችግር የለውም ነበር። ከቻልን አብረን እንገባለን። እባክህ አሁን ጭቆና ሙሻወር እስከምመጣ ያው ሻርዓ ላይ ነው ተደብቀን። እኔ የምለው ታዲያ ቆይ እኔ የምለው ለምሳሌ በቃ እንትን ብላቸዋል ያኔ አባረውክ ነው ሂድ ብለው ነው። አረ እንደመጣሁት ነው ሸሽቼ የወጣሁት። እነሱ አባረውኝ አይደለም መጥቼዋለሁ እኮ ሰውየው። አረ አላብላ ከምር ወለቴ ነው። ወይኔ አረቡ እየጠራኝ ነዓም ጠይብ በጣም ተጎድቷል። ሙት አድርጌው ነው በጣም ተጎድቷል። እኔ ምን አውቃለሁ ደም እየደማ ያለ ነው እንግዲህ። አረቦች ታውቃለህ ቶፕ ስለምለብሱ ያው ቶቡ ቀይ ሲሆን ነው ሸሽቼ የወጣሁት። እና አሁን ምን ላድርግ በቃ ሰዎቹ እስከሚመጡ ራሱ አሁን ሙሻወር እስከሚመጣ ነው። ሎኬሽኑ ራሱ ስለላኩለት ነው ስልክ የያዝኩት እንጂ ሰብረዋለሁ። ስልኩን ሳይሆን መስመሩ በስልክ እንዴት አድርገው ይመጣሉ? መስመሩ በሰብረውን በስልክ እንዳይከተሉ ይፈርቼ እኮ ነው። ታዲያ ስልኩን ትልቁ ስልክ አይደለ እንዴ? አዎ በትልቁ ስልክ አይከተሉም እንዴ? ያንተ የኔ ያላተሳ ጎቶ ከሆነ ፍራ የሚሞት ከሆነ ፍራ። የምሬ ነው። የሚሞት ከሆነ ወደ የመን ልጫና አንተ ልጅ አንተ ደግሞ አይደለም ሙመት ከሆነ ትላለህ እንዴ? አሁን እኔ ጨንቆኛል፣ አንተ ታስቀኛለህ። ደም እንዴት ይሞታል? ራሱ ትንሽ ነው ደም እኮ ነው የፈሰሰው፣ ግን ሹርጣ ስለሆነ እንዳያስይዝ ማለት እኮ ግራ ስላጋባኸኝ ነው። የሚሞት ከሆነ ወደ የመን ልጫና አሁን ሰው አቅልላክልህና ብር የለኝም ዝም ብላ የደም ጠብታ ምናምን ከሆነች ደግሞ በትንሽ የድንጋይ ከሆነ አይደለም ብር የለኝም ደግሞ እንደዛ ወደ የመን እንዴት ትችለኛለህ? ብር እኮ የለኝም። ችግር የለውም እንፈልጋለን። ከሰውም ቢሆን አንተ ጋር ስመጣ ደግሞ አንተ እንዳላስይዝ ፈርቼ እኮ ነው። የማስያዙ ችግር የለውም ነበር እዚህ መጣ። እኔ አሁን የምፈራው መሰለህ አረቦቹ ልጁ ራሱ እየተቆጡ ስለሆነ እንደው ለዛ ነው እንጂ መፈራ ሁለት ስትሆኑ ሌላ ምንም አያስፈራኝ። መያዙ ምናምን አያስፈራኝ። ለማንኛው ጓደኛዬ ፍራንክ ነው። አንተ የምን ፍራንክ ነው? ሳቄ መጣብኝ። ኮመት ከሆነ ፍራ ስትለኝ በጣም ይቅርታ ጓደኛዬ፣ በጣም ነው የምወደው ወንድሜ። ያስጨነቀኝ ፍራንክ ምናምን ስላለ ከምር በጣም ነው ያደነኩ። እንደዚህ የምር ጓደኛ በመኖሬ ያው በጣም ደስተኛ ነኝ። ከምር ሌላ ሰው በሆን እንኳን ሹርጣ ናቸው እያልኩት አይደለም። አንተ የምን ፍራንክ ነው? ወላሂ እውነት መስሎኛል። የመጨረሻ አንተ ምን ነው በጣም ነው ያደረገኝ። እኔ እኮ ራሱ ያው በቀጥታ ስትደውል ምናምን ያው የዛ ሰዓት ነው በቃ ጓደኛዬ ምን ያህል እንደምወደኝ ያው ያወቅኩትና በጣም ነው እናንተ እኮ በጣም ብዙ ነገር አብረን ያሳለፍን ሰው ነን። አንተ ምን ሆነህ ነው? እኔ ከራሴ ወንድም አለይም፣ ግን ይሄን ያህል ታስጨንቀኛለህ እንዴ? ምን ሆነህ ነው? በጣም ይቅርታ። የት እንደምገባ እኮ ነው አሁን ግራ የገባኝ ታውቃለህ። በጣም ሰሩ እንዲህ ማስጨነኩ። ደግሞ ካርድ ከየት አግኝተህ ነው በዚህ ሰዓት የደወልክልኝ? እንደዚህ በቤታ ጋር በካርድ የደወልኩልህ። ምን ሆነህ ነው አንተ? ወይኔ ጓደኛ፣ በቃ ቻው በመሰንጀር ደውላለሁ። ምን ያክል አስጨንቄያለሁ ማለት ነው። ዛሬ ደግሞ እኮ ያው ዒድ ስለሆነ ምናምን ያው አይ ፈጣሪ ይመስገን። የእውነት ፍራንክ መሆኑ ራሱ ደስ ብሎኛል። እንዴ እኔ በጣም ያስጨነቀኝ ኦ ማይ ጋድ። ከምር በቃ እንትን ደግሞ ማለት ነው አንተ እያወራህ ያለው አረቦች ሲጠሩኝ ሙት አደረኩት። ምክንያቱም አንተ እያወራው አረቦች አንዋር እያሉ ነበር አሁን እና አረቦችም ስላሉ ኦንላይን ስላየኩ ነው። የምሬ ነው። እኔ የት እንደምገባ ሁሉ ነበር ግራ የገባኝና ስማ ታስታውሳለህ? ትናንትና ወዲያ እኮ አለህ ወይ ተኝተሃል ምናምን ብዬ ደውዬልህ ነበረና የዛ ሰዓት ነው ያሰብኩት። የዛ ሰዓት ደግሞ ተኝተህ ነበረ ከ2 ቀን በፊት ከተኛው እኔ በጣም ደክሞኝ ነበርና በጣም ደክሞኝ መጥቼ ቁጭ እንዳልኩ ነው የጣፍክልኝ። ሻወር ወስጄ ቁጭ እንዳልኩ በቃ
እና በዛ ነው በቃ እደውልልሃለሁ በኋላ። እሺ ያላ ቢቢ የፈጣሪ ኦ ማይ ጋድ እንዴት አይነት ጓደኛ ይስጣችሁ ከምር። እኔ የጻፍኩለት ቅድም ከ2 ደቂቃ በፊት ነው የጻፍኩለት። ከአረቦች ጋር ተጣልቼ ሻርዕ ላይ ተደብቄያለሁ ምናምን ብዬዋለሁ። ይሁት በ2 ደቂቃ ውስጥ ያው በካርድ ነው የደወለልኝ። እና እንደዚህ አይነት ጓደኛ ካላችሁ ያው ፈጣራችሁ አመስግኑ። እውነቴን ነው የምላችሁ። በጣም የምወደው ጓደኛ የምንተዋወቀው ከ7 ዓመት በፊት ነው በሳውዲ ሪያድ። ዩቱበር ነው በነገራችን ላይ። ዩቱብ እንደዛ አብረን ስንሰራ ነበረ። ከዛ በኋላ ተይዘን ኢትዮጵያ ገባን። ኢትዮጵያም ተገናኝተን አብረን ቪዲዮ ሰርተን ነበር እና በጣም የምወደው ጓደኛዬ ነው። ልክ እንደ ወንድም የማየው ከምር እውነቴ ነው። በዚህ ሰዓት እንደዚህ አይነት ጓደኛ ማግኘት ማለት በጣም እድለኝነት ነው እና በጣም ነው የማመሰግነው ፈጣሪ። ምክንያቱም እንደዚህ አይነት ጓደኛ ይስጣችሁ። እስትማን ነው በዚህ ሰዓት ከአረቦች ጋር ተጣልቼ አረብ መትቼ አንተ ጋር ልምጣ ብለው እሺ የምልህ። ሌላ ቀርቶ እኔ ብር ፈልጌ ወደ የምን እልክሃለሁ የሞት ከሆነ የምል ጓደኛ በዚህ ሰዓት ከየት ይመጣል? እውነቴ ነው የምላችሁ እና በጣም ነው የምወደው ጓደኛዬ። የማታውቁት ካላችሁ ደግሞ ዩቱብ አለው። ዩቱብ ሊንክ ላይ ያስቀምጥላችኋለሁ። ያው ሳልክ ዩቱብ ይባላል። በጣም የምወደው ጓደኛዬ ነው። ዩቱብ እየገባችሁ ሰብስክራይብ አድርጉት። ዛሬ ያው በጣም ደስ ብሎኛል። እንደዚህ አይነት ጓደኛ በመኖሬ በጣም ደስተኛ ነኝ። እስቲ እናንተስ ልክ እንደኔ ጓደኛ እናንተ በከፋችሁ ሰዓት በችግራችሁ ሰዓት ፈጥሮ የሚደርስ ጓደኛ አላችሁ? ካላችሁ ያው ኮመንት ላይ አድርሱላቸው። ለጓደኛ ስትሉ እንግዲህ ያው ቪዲዮ ላይክ አድርጉት። ጓደኛዬም እንግዲህ ወደ ዩቱብ እንድመለስ ያው እናንተም እየገባችሁ ዩቱቡ ሰብስክራይብ አድርጉት። በቀጣይ አብረን በቪዲዮ እንመጣለን። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።